ዳቦ ጣም ሳልቀምሳስቅ ነው። ኮንተንት ክሬተር ስትሆኑ ኢንፍሉዌንሰር ስትሆኑ ብዙ ነገሮች ይገጥማሉ። ገረብ ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወይ ቢሊዮነር መሆን አለበት። ሰላም ሰላም፣ እንዴት ናችሁ? ዛሬም በአዳዲስና እናንተን ዘና በሚያደርጉ ቪዲዮዎች ተመልሰናል። እስኪ እናንተ የት ሆናችሁ ነው ቪዲዮ የምትመለከቱት? ያላችሁበትን ቦታ ኮሜንት ላይ ጻፉልን። ወደ ቪዲዮ ሃኒ የሆነ ቀልድ ነገርሽ፣ በጣም የሚያስቅ ቀልድ። የሆነ ጓደኛዬ ካልሲው ይሸጣል። ይሄ ብቻ አይደለም፣ ሌላም አለ በጣም የሚገል በሳቅ የምር ባይዘዌ ማለት ነው። በር ማለት ነው፣ በር ይዘጋል። መርቄታ ይችላል ይችላል። አየነው እኮ አንተ ባንተ ያየነው እንደሚችል። እንግዲህ ሶሻል ሚዲያ ላይ ስትሰሩ ማለት ወይም ኮንተንት ክሬተር ስትሆኑ ኢንፍሉዌንሰር ስትሆኑ ብዙ ነገሮች ይገጥማሉ። ከሚገጥሙት ነገሮች አንዱ እንደዚህ አይነት ጥያቄ ነው። ገንዘብ ሰው በውስጥ ይጠይቃችኋል እና አንዳንድ ሰው ቻሌንጅ ያደርገዋል። ይኸው እዚህ ጋር ዴይ ቱ አስኪንግ ማኒ አብዩኤልን ብር መጠየቅ ዴይ 1 ዴይ 2 ዴይ 3 እያለ እየጻፈ ነው ማለት እና ይሄን ቪዲዮ ለሱ እንድታደርሱለት ነው። እንደዚህ አይነት ነገር ሲመጣ አንተ እንዳይደክም እኔ ያው በቃ ሹገር ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወይ ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድን ነው እንዴ? ምን ከመልኬን ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄን የመሰለ መልኬን ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩት ተቀየረ፣ እየቀሰቀሰኝ ነው። አይ ለኔ በጣም የተመቸኝ እሱ እኮ ነው ያሳጣቸው እኮ ታውቃለህ። በጣም የተመቸኝ ሲሆን ምንድነው ቦዲጋርድ ነው አንተ መስላለህ ምናምን አለችው። ክለብ ታበዣልሽ አላላት። አንተ ይመችል በረከት ወደ ቤት ሲገባ ማለት ያ ብርዳን ዘፈዘፈናል። ይመችው። አንተ ምን እድለኛ ሰው ነው። ጸዴ ነው። ታረኛ ተወዳዳሪ ዳኛዬ ውጭ ከመቆይ እኮ ነው እዚህ እኮ ዳኝዬ እንትን ይዘን እኮ ነው እኛ ጎረራችን ወደ ህዝብ እናወጣው። ዳኝዬ ይመችህ ዳኝዬ። እኔ ሸዊት ባላለሁ ከትግራይ ክልል ጎረሬን ተማምኜ ነው ወደዚህ የመጣሁት። እሺ 2 ደቂቃ አለሽ ቶሎ ብለሽ። የምን 2 ደቂቃ? በ1 ደቂቃ ነው እኔ ማቀነቅነው። ጥሩ እንደዛ ከሆነም ጥሩ ቶሎ በይ ዳኝዬ ማሪ። እሺ ከኔ ምን አጥነው ከኔ ምን ጎዳ ምንድን ነው ዳኜ ልንገርህ፣ ክላስ ውስጥ አብረን ብዙ ነገር ነበር ያሳለፍነው ከሰይፉ ጋር። ቆይ ልጨርስ። 2 ደቂቃ ነው ያለሽ፣ አውጣሻለሁ። የፍቅር ታሪክን ሳትሰማ እንዴት ነው የምትፈርድብኝ? አያገባኝም። 2 ደቂቃ አለሽ፣ አሁን ቶሎ በይ። ዓለም ጎዶሎ ናት፣ ዓለም ጎዶሎ ልንገርህ። ከእሱ ጋር ከተለያየን በኋላ ህይወት የምስቅልቅል ነው የሆነው። የሰማሽኝ? አያገባኝም። በቃ ዘፈኑ ወደ ትረካ ቀይርልኝ። ስለሱ መዝፈን ነው የምፈልገው እኔ። የመጨረሻ አውጣሻለሁ። ቀና ቀና ሻይ ቀና ሻይ ቀና ቀና ሻይ ቀና ሻይ ማስብሉስኛ ዳቦ ጣም ሳልቀምሳስቅ ነው። ኦኬ ጣሙ ምንም አልተቀየረም። Na ሽልስተና A few moments later እሺ እናም ውስጥ ሰግጠው ተምረው በአንድ ባርኔጣ ሻውዳቸው እንዴ ፈርፈራ ናቸው። ጭራው ልጅ ያርልሽ ምንድነው የምታወራው? ተሸወዳችሁ እያለቻቸው ነው።
አረ ጉዴ ገና በዚህ እድሜሽ ቅርጠፋ። አረ ተይ አንቺ ቀስ ብለሽ ታድጊያለሽ። ይመችሽ። ለማንኛውም ላይቱ የሚበራው ሲጨበጨቡ ኦኬ። አረ ግርሜ ደርቲ ቀልድን ጀመርኩ። ጠፍቶ ነበር ደግሞ። ጠፍታ ነበር። አሁን እቺ መችሽ አባቴ። አይ ቀልድ ናፍቆን ነበር ታውቃለህ። ሹክራን አቢብቲ እዛ ሙሰልሰል የሚባል ህንጻ አለ። ያጎቴ ነው። አሁን ማስቀጠርሽ ቤት ካልተስማማሽ ደውይልኝ፣ እዛ ህንጻ ላይ አስቀጥርሻለሁ። አንቺን የመሰልሽ ልጅማ በረሃ ይበላሽው። እኔ እዛ በረሃ ላይ ማለት ነው ውሃ ሆነሽ ተጠምቼ ባገኝሽ ሁላ አልጠጣሽም ሁላ ነበር። እሺ ግን ስራ ይበዛበታል እንዴ ቤቱ? የምን ስራ? ቤቷ እኮ አንድ ባንድ ጠባብ ነች እኮ። ጠርገሽ ደስ ካለሽ ሞልወል ነው። እራት ራሱ እኮ ሰርታ የምታቀርብልሽ እኮ ቀጣሪሽ እኮ ነች። ይሄን ሩዝ ነሽ፣ አሳ ነሽ፣ ዶሮ ነሽ ዝም ብለሽ ማጫወት ነው። አልዋይን ሳድዋይን ማዋይን ይለዋል እኮ እያለሁ አናግረኝ ከዚህ አታ እዚህ ሄደህ ግመል ለመጠበቅ ምንድነው የሚያስቸኩል? ቡሪ ፊት ይኸውልህ፣ ስነ ስርዓትን ያዝ። ቀጥይ የኔ እናት። እሺ ሙቀቱስ ግን የምን ሙቀት እንዴ? እኔ ምልክሽ ቦታ 40 ምንጭ በይው። እንደውም በበርድ እንዳትሞቺ ነው እኔ መፍ 40 ምንጭ ብድር ነው። 40 ምንጭ እኮ ሙቀት እኮ 40 ምንጭ ራሱ ሙቀት አለ። አይ ምን ደብረ ብርሃን ማለት እንቀይርላት። አውቀ ደብረ ብርሃን ማለት ይሆናል። እሺ እሺ ፋዘር ኦፍ ዘ ይር ይላል። ያስተኝ ጀነራልተኛ በስዊት ኳስ ተይቶት ነው። አረ ጉዴ ሉላው ነው ዱዌዲ ይርጋይ ስማቆረተ ታውቃለህ? ደብሮ ታውቃለህ? በስዊት እኮ ሽሩሩ ብሎ በርብጥቅን ከሴራ በኋላ ያስፈልገል ትንሽ ከወዲጋለ ከሚጋላ ከሆነ መጋችን ልትድርብ ይሆናል ደስታችን። ዘና ፈታ እያላችሁ ነው ወይ? እንዴት ነው? አዩ አልቻለም። በቃ ዛሬ አልቻለም። ለማንኛውም ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። እስኪ እናንተ የትኛው ቪዲዮ አሳቃችሁ? ኮሜንት ላይ ጻፉልን። አኝ አዲሱ ቡዳ በስነ ስርዓት አያወራም እንዴ? ምንድነው የሚለው? እባክህ ገና ተላላፊ ነው፣ ቋንቋ አልለጠፈም። እኔ የምልህ ልጅቷ መብቷ ነው። ቦይ ፍሬንድ ከፈለገች ሚሊዮነር ነው የምፈልገው ማለት መብቷ ነው። ኧረ እባክህ አባቷ 50 60 ዓመት ያላመጣው ሚሊዮን ቢሊዮን እኛ ከየት አባታችን ነው የምናመጣው? ደግሞ ምን ኦፈር ታደርጊያለሽ ስትባል ሰምታታለህ? ራሴን አገርም እኮ መብቷ ነው። አንተ ሀብታም ብታገኝ ትጠላለህ? ሁሌ ሹገር ባገኘው አንዴ የምትለው በገዛ ሰውነቷ መብቷ ነው እንደፈለገች። ዳሪ ዛሬ ገና ደስ የሚል ነገር ተናገርክ። በቃ it's her body her choice። እንትን ቢሊዮነር ከፈለገች she deserves a billionaire. okay ተሽለጠለጠብን ሎጎ በጦር እንዲህ ነው ባህሪው ነው። በቃ ሽልጥልጥ ነው ሲፈጠር። በልጅ አልታደልኩም። እንታረብ አንተ አዲሱ ሙዳ ግን አሪፍ ነው። ሌሎች ሰላቢ ጓደኞቼ በመስለም ዘርፍ የትና ደርሰው ካፒቴን ሆኗል። እነዚህ የዱቄት ካፒቴን ነው። ቻው በእናትህ ተወኝ እንዴ አዲሱ ሙዳ። ደህና ነሽ? ለካ ገና ቋንቋ አለው ካላደረግሽ። ታዲያ እንደዛኛው ሙዳ ቦቅባቃ እንዳትሆኝሽ። ቆፍጠን ጠንከር። ጸበል ሲነካሽ ምናምን በቃ ግግብ እንትን ደግሞ እንዳታስጠቁር። ያኛው አስተቋሪ ያስላሽ ነበር። አደራ እንደሱ እንዳትሆኝ። ረይመች ይሜ እያለኝ እኮ ነው እናንተ። እና ምን አዲስ ነገር አለ ግን? ምን እባክህ ሴቶች አፈልኩ ሚሊዮነር ቢሊዮነር ካልሆነ አናገባም እያሉ አይሰሌ ቆዩ እኮ። የድሮ ሴቶች ነበሩ እኮ ፈጣሪ የሚፈራ ስራ የሚሰራ ብላ። ያው እንደዛ የሚባል የለም። ገንዘብ ካለው ሴጣን ቢሆን ችግር የለባቸው። አታማን ምን አባ ነው የምትለው? ወይ ኖ ኦፌንስ ቦስ። አረ ኖ ኦፌንስ አትሄድ እንደ ራስን አንዱ ቡዳ ነው አንዱ ምናምን ኧረ በስመ አብ አይጨለም። አይ በቻት ግን አሪፍ እንትን እያለ የመጣችው ከኛ ጋር ቆይ
ኢሞ ተጠቃሚ ሆነን ህይወታችንን ብንቀይረው ይሻላል። ኢንስታግራም ላይ ከምን ይጃጃል? እሱ ማለት ከነ ፍቅር ራሱ በአሁን ጊዜ ተቀይሯል። ፍቅር አይን የለውም ይባላል፣ ግን የኪስህን ሁኔታ በደንብ ነው የሚያየው። አዎ እሱማ በእግር ሸኝታ ነው እንጂ በመኪና ሸኝታ ቤተሰቦች ይቆጡኛል የምትል ሴት የለችም። አዎ ስለዚህ ከአሁን በኋላ ችግር የለውም ማለት ማቆም አለብን። አዎ ሶሲያይን ዱርዬ ሊለን ይችላል፣ ግን ህይወቱን ለመቀየርና ለዓላማው ሲል አንገቱን የደፋ እንጂ አምላኩን ክዶ ጠንቋይ ቤት የሮጠ ዱርዬ የለም። እናሳ የእናቴ ልጅ የጊዜ ጉዳይ ነው እንጂ ሰውን አሸንፎ አያውቅም ብላ ዛሬ ምክር ከልጆች ምክር ከኢትዮጵያ እነዚህ በኢትዮጵያ አይደሉ ሰው ቁጭ አድርገው ይመክራሉ ነው። ተመልካቾቻችን እንግዲህ የዛሬው ቪዲዮ ይህንን ይመስላል። እንደተዝናናችሁ ተስፋ እናደርጋለን። ክረምት ነው፣ ብርዱ እንዴት ይዟቸዋል? ኮሜንት ላይ እስቲ በምንድን ነው ብርዱን እያሳለፋችሁ ያላችሁት? በኮሜንት ላይ ያላችሁን አስተያየት በሙሉ ቁጭ አድርጉልን። እንወዳችኋለን። ይመቻችሁ።